በ2007 በማኬሬሬ ዩኒቨርሲቲ የነበሩ የተማሪዎች ቡድን ከአስተማሪዎቻቸው ጋር በመሆን የመጀመሪያውን ዩጋንዳዊ ወይም እንዲያውም አፍሪካዊ መኪና ለማምረት ህልም ነበራቸው። በ2011 በዩጋንዳ መንግስት እርዳታ ያንን ጉዞ የጀመሩ ሲሆን በ2014 ኪራ ሞተር ኮርፖሬሽን ተመሰረተ። አሁን ደግሞ ይኸው ካዮላ የተባለውን አውቶቡስ ለመለማመድ እዚህ እንገኛለን። ይህ ምን ያህል ድንቅ ነው! ከዚህ ቀደም መኪና ሰርተን ስለማናውቅ ምንም አይነት ልምድ አልነበረን። እርግጥ ነው የገንዘብ እጥረትም ነበረ። እነዚህ ሁለት ነገሮች ሲደራረቡ ጉዞው በእርግጥም አስቸጋሪ ነበር። ነገር ግን በጽናታችን እና በመንግስት የገንዘብ ድጋፍ ያንን የልምድ ማነስ እንቅፋት ሰብረን ማለፍ ችለናል። ከበርካታ ዩጋንዳውያን ጋር ስታወራ በእውነት ዩጋንዳ መኪና ማምረት ትችላለች የሚሉ ብዙ ናቸው። ይህ ካዮላ አውቶቡስ እዚሁ መሰራቱን የሚያምኑት ጥቂቶች ናቸው። እነዚህ ሰዎች የቻይና መኪና አምጥተው እዚህ እንደተሰራ እያስመሰሉ ነው ብለው ያስባሉ። ለነዚህ ሰዎች ምን ትላለህ? እኛ ክህሎቱም ሆነ አቅሙ አለን። እርግጥ ነው በመኪናው ላይ ያሉትን ነገሮች በሙሉ እኛ አንሰራም። ልክ ቤት ሲገነባ ሁሉም ነገር እንደማትሰራው ሁሉ ጡብ ትገዛለህ፣ ሲሚንቶ ትገዛለህ፣ ነገር ግን ቤቱን የምትገነባው አንተ ነህ። ዘርፉ በአብዛኛው በወንዶች የተያዘ ይመስላል። ከምህንድስና ትምህርት ቤት ወጥቶ እዚህ መስራት ላንቺ እንዴት ነው? በአሁኑ ጊዜ በወንዶች የበላይነት ወደ ተያዘ መስክ ለመግባት በአእምሮአችን ተዘጋጅተን ነበር ብዬ አስባለሁ። የኪራ ሞተርስ በጣም ደስ የሚለው ነገር ለጾታ እኩልነት ትልቅ ቦታ መስጠታቸው ነው። የወንዶችና የሴቶች ተዋጽኦ እኩል እንዲሆን ይጥራሉ። ይህም የሥራ አካባቢው ለሁላችንም ምቹ እንዲሆን አድርጎታል። ኪራ ሞተር ኮርፖሬሽን ክህሎቱ እስካላችሁ እና ዕውቀትን ለመቅሰም ዝግጁ እስከሆናችሁ ድረስ ማንም በደስታ ይቀበላል። እዚህ ብዙ ወጣትና ዕውቀት ያላቸው ሰዎች ስላሉ ውድድሩ ከፍተኛ ነው። ነገር ግን ውድድሩ እርስ በእርስ ሳይሆን እንደ ቡድን በጋራ መስራት ላይ ያተኮረ ነው። ምህንድስናው በሙሉ እዚሁ ነው። ሰዎች ያንን አያስተውሉም። ስለዚህ ወንጎውን ወደ ውጭ አንልክም፣ እዚሁ ነው። አእምሮዎቹ እዚሁ ናቸው። የአውቶቡሱ አካል ፍሬሙ እና አብዛኛው የውጭ መዋቅር እዚሁ የሚሰራ ነው። እንደ ኤሌክትሪክ ሲስተም፣ ሞተር እና ባትሪ ያሉ ነገሮችን አሁንም ከውጭ እንገዛለን። ነገር ግን እስከ 2030 ድረስ አብዛኞቹን መለዋወጫዎች እስከ 65% ድረስ እዚሁ ለማምረት የሚያስችል ጠንካራ ፕሮግራም አለን። በአሁኑ ወቅትም ከአካባቢው አቅራቢዎች ጋር ያንን እያደረግን እንገኛለን።